የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን ይወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ አለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ፣ በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆይ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። ቃል ተመኙ አይተነውም አናውቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን እስ እያለ በቴሌቪዥን ገባ። አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረሰ። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችንን፣ አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ተክቶታል። እግዚአብሔር ይህንን እንዲሁ በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረበብ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን፣ ይህን ስንጠጣ እየዋልን እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ቅረቡ። መሃል ሰፋሪ አትሁኑ። ኖርማል ነገር አትሁኑ። ለብተኞች አትሁኑ።